ወተት እና ካልሲየምን ማቆም የኩላሊት ጠጠርን መመለስ እንደሚጨምር ያውቃሉ? አብዛኛው ሰዎች የኩላሊት ጠጠር እንደኖርባቸው ከተነገራቸው በኋላ ወተትን ወደ መቀነስ ወይም ቀጥታ ወደ ማቆም ይሄዳሉ። ይህ ግን በተቃራኒው ጠጠር የመመለስ እድሉን እንደሚጨምር ያውቃሉ? ጤና ይስጥልኝ። ዶክተር አቤሴሎም ለማ ነኝ። የኩላሊት፣ የሽንት ቱቦ፣ የፕሮስቴትና የወንድ መራቢያ አካላት ስፔሻሊስት። አብዛኛው የኩላሊት ጠጠሮች ከ70 እስከ 80% የሚሆኑት የሚሰሩት ካልሲየም ኦክዛሌት ከሚባል የኩላሊት ጠጠር አይነት ነው። ካልሲየም ኦክዛሌት የሚባሉት የኩላሊት ጠጠሮች ስማቸው ካልሲየም አለው ስለሚባል አብዛኛው ሰው ጠጠሮቹ እንዳይመለሱበት በመፍራት ወተትና ካልሲየም ያላቸውን ነገሮች ወደ ማቆም ይሄዳል። ይህ ግን በተቃራኒው የኩላሊት ጠጠሩ እንዲመለስ እና አዲስ የኩላሊት ጠጠሮች እንዲመጡ የማድረግ እድሉ ከፍተኛ ነው። ጠጠር የሚሰሩት ካልሲየምም ኦክዛሌትም በምግባችን ውስጥ የሚገኙ ናቸው። ስለዚህ የምንመገበው ምግብ ካልሲየምም ኦክዛሌትም እናስገባለን። ሰዎች አዳዲስ የኩላሊት ጠጠር እንዳይፈጠርባቸው ለመከላከል ብለው ወተትና የካልሲየም ተዋጽኦችን ሲያቆሙ በተቃራኒው ከኦክዛሌት የተባለውና የኩላሊት ጠጠር የሚያመጣው ኬሚካል በቀላሉ ከአንጀታችን ወደ ደም እንዲገባ እድል ስለሚፈጥርለት አዳዲስ ጠጠሮች እንዲፈጠሩ ይሆናል። ስለዚህ ወተትና የወተት ተዋጽኦችን ማቆም በተቃራኒው የኩላሊት ጠጠራችን እንዲፈጠር ስለሚያደርግ በዓለም አቀፍ ደረጃ የሚመከረው ነገር በተከታታይ የኩላሊት ጠጠር የሚሰሩ ሰዎች አዲስ ጠጠር እንዳይመጣባቸው ወተትንና ካልሲየምን እንዲወስዱ ነው። በቀን 1 ግራም ካልሲየም ወይም 1 ብርጭቆ ወተት መጠቀም ይመከራል። ዶክተር አቤሴሎም ለማ ነበርኩኝ። መልካም ጊዜ።